ናቸው ጳጳስ ናቸው እሳቸው ባሉበት ሊቃውንቱ በየፊልዳቸው ማለት ነው የድጓ መምህር የቅኔ መምህር የዜማ መምህር የቅዳሴ መምህር ሁሉም ተሰይመዋልና ኢንተርቪው በተራ ሁሉም ያደርጉታል ኢንተርቪው ይደረጋልና ሁሉንም ኢንተርቪው ካደረገ በኋላ ከየት ነው የመጣህ ተባለ ማለት ነው ናሙሽ እኔ ከአማራ ክልል ባህር ዳር እንትን ቡሬ ወረዳ እዛ አካባቢ ነው ተወልጄ ያደግኩና ከዛ ነው የመጣው ይላል ናሙሽ እና ማን ነው ድቁና የሰጠህ አቡነ በርናባስ ይላል አቡነ በርናባስ የባህር ዳሩ የነበሩት ማለት ነው ከዛ በኋላ አሁን የመጣው ከየት ነው ከአቡነ ቀሌምንጦስ ይሄን እኮ ብናውቅ ኖሮ መጀመሪያውንም እንደዚህ አትደክምም ነበርኛ እኮ ድቁና ከተቀበላችሁበት ሀገረ ስብከት ብቻ ነው እንድትመጡ ያል ማስታወቂያውን አላየኸውም ነበር ወይ አሉ ማለት ነው ከዛ በኋላ በቃ ናሙሽ ተስፋ ቆረጠ ምክንያቱም ብዙ ዋጋ ከፍሎ ነበር ደግሞ መንፈሳዊ ኮሌጅ ቴዎሎጂን በጣም ይፈልገው ነበር ትምህርቱን ከዛ በኋላ ስለዚህ ምንድነው ያለው አማራጭ ምንም በቃ አማራጭ የለውም ስለዚህ በቃ ደክመሃል ድካስ በመድከምህ እናዝናለን ምናምን ብለው በቃ በሀገረ ስብከት ካልሆነ ሊሆን አይችልም ብለው አስመለሱት ማለት ነው ናሙሽ እና ናሙሽ በጣም ተናደደ በጣም ከሚባለው በላይ በቃ ማለት እንትኑ ህይወቱ እንደተቃወሰ እዛች ፖይንት ላይ ነገርየው እንደተበላሸ በቃ አንደርስታንድ አደረገና ተስፋ ቆረጠ በጣም ባለው ነገር ላይና ተመልሶ ወደ ገዳም ሄደ አባቶችን አናገረ ምናምን እንደዚህ ሆነ እኮ ምናምን ብሎ በቃ አባቶችን ማዘኑ ምናምን አይዞ በቃ ምናምን ብለው አጽናኑት ከዛ በኋላ ናሙሽ አንድ ጥያቄ አሁንም ገዳም ያሉ አባቶችን ጠየቀ ከዚህ በኋላ እዚህ ማለት ከዛ በፊት ገና አባቶች እንዲመነኩስ ይፈልጋሉ ናሙሽ እንዲመነኩስና ገዳሙን እንዲመራ ይፈልጋሉ ገዳሙን እንዲያገለግል ቁልፎቹን የቤተክርስቲያኑን ቁልፎች ሁሉ ይዞ እሱ እንዲያገለግል ይፈልጋሉ እና ከአንዴም ሁለት ሶስቴ እየደጋገሙ ቢሮ እየጠሩ እዛው አናግረውታል አንተ በህልሜ የቤተክርስቲያን የገዳሙ አበምኔት በህልሜ ከአንዴም ሁለት ሶስቴ በምንኩስና ህይወት ውስጥ እንደምትኖር አይቻለሁ ስለዚህ አንተ እዚሁ መንኩሰህ እዚሁ ገዳሙ እንድታገለግል ነው እግዚአብሔር የሚፈልገው ምናምን ይሉት ነበርና ናሙሽ ፈቃደኛ አይደለም ለዛ አባቶች ባካችሁ ተውኝ እኔ ለምንኩስና መገባ ሰው አይደለሁም እኔ በእናንተ ራሱ ሳይ እፈራለሁ እንኳን እኔ ልሆን ስለዚህ እግዚአብሔር ከፈቀደልኝ አንድና አንድ ሴት እግዚአብሔር አንዲት ሴት ሰጥቶኝ የተባረከች በቃ ዓለማዊን ህይወት ላይ ነው መኖር የምፈልገው ስለዚህ ይቅርታ አድርጉልኝ ምናምን ይላቸዋል በቃ እምቢ ይላቸዋል ማለት ነውና መጨረሻ ላይ ናሙሽ ቅድስት ሥላሴ መንፈሳዊ ኮሌጅ አልሳካ ሲለው አባቶችን ለአንድ ወር ፈቃድ ስጡኝ ገዳማትን በሙሉ ዙሬ ማየት ፈልጋለሁ ከየቦታውም እምነትና ጸበል በቃ ማምጣት ፈልጋለሁ ይላል ናሙሽ እንዴ ጥያቄ ፈቃድ ጠየቀና ተፈቀደለት ናሙሽና ከተፈቀደለት በኋላ መጀመሪያ ደብረ ሊባኖስ ሄዶ ጊዜያቶች አሳለፈ ተጠመቀ ጸበልና እምነቱን ይዞ ወጣ ከዛ ዳቤ ምናምን ሲበላ በቃ ያው ገዳም ስለቆየ ገዳም ህይወት አልከበደውም ጊዜ አሳልፎ ደብረ ሊባኖስን መቆየት እስካለበት ጊዜ ቆየ ገድል እያነበበ ጸበል ቤት ምናምን እያገለገለ ቆየ እሱም እየተጠመቀ ቆየ ከዛ በኋላ ከደብረ ሊባኖስ ያሰበውን ጊዜ ያክል ቆይቶ ወጣ ከዛ በኋላ ደግሞ ወደ ዝቋላ አቡነ ገብረ መንፈስ ቅዱስ በፊት ተሳስቶ ወደ ሄደበት ገዳም ወደዛ ሄደ ማለት ነውና ወደዛ ሲሄድ ከደብረ ሊባኖስ ከደብረ ዘይት እስከ ዝቋላ መኪና አለ ከዛ በኋላ ግን ዳገት ነው ቁልቁል እንዲቀና ብሎ ሲታይ እንዲህ የቆመ እንጨት ነው የሚመስል ተራራውና እዛ ግን በእግር ነው የሚኬደው እስከ ላይ መኪና ምናምን ስለማይገባ ማለት ነው ከዛ በኋላ ናሙሽ ምድረ ከብድ ላይ እንደተፈጠረው መጀመሪያ ላይ ዝም ብሎ መንገዱን ሳይዝ እንደሄደው ይሄንም መንገዱን ስላላወቀው በጣም በስቃይ የዚህኛው የዝቋላው ይለያል በጣም በስቃይ በጭንቀት ነበር ያን ዳገት የወጣው ማለት ቦታው ጠፍቶበት መንገድ ጠፍቶበት ከጎሞሮ ጋር እየተጣላ ከምኑ ጋር በጣም ፎክ ስንት በቃ በጣም በስቃይ በጭንቀት በጣም ባጭር ጊዜ መድረስ ቢያንስ በ2 ሰዓት ምናምን ተራራውን ወጥቶ የሚጨርሰው በጣም ረጅም ሰዓት እንደዛ 5 ሰዓት ምናምን አካባቢ ፈጀበትና በድካም እዛ ደረሰ ምናምን ከዛ በኋላ አባቶችን አገኘ ተነጋገረ ምናምን ቦታ ስፍራ
ጸበልተኛ ስፍራ ምናምን እንትን አለ። እዛም እንዲሁ እያገለገለ ምን እያለ እየተጠመቀ ምን እያለ ቆየ ምናምን። ከዛ በኋላ ያው ተሻለ የሚባለው ጓደኛው አሁንም ከጎኑ ነበረ። ዝቋላ ደርሶ ሲመጣ ጸበልም እምነት የሚያስቀምጥ እዛው ከተሻለ ጋር። ከዛ ደግሞ ወደ ዝቋላ ይሄዳል። አሁንም ዝቋላ ደግሞ ሄደና እንደዛ የሚፈልገውን ጊዜ ያክል አሳልፎ ጸበል እምነቱን ይዞ አሁንም ወደ አዲስ አበባ ተመለሰ። አሁንም አስቀመጠ። ከዛ በኋላ ደግሞ ወደ ጻድቃኔ ማርያም ሄደ ማለት ነው። ጻድቃኔ ማርያም ከሄደ በኋላ የሚፈልገውን ያክል ጊዜ እዛም ማሳለፈ። በጸበል በጸሎት በብዙ ነገር እዛ ጻድቃኔ ማርያም ዋሻ ውስጥ ገባ። ዋሻ ማለት ከመሬት የተፈለፈለ ዋሻ ሆኖ ለብቻው ለሱ ለብቻው ብቻ ሱባኤ ማለት ነውና እዛ ውስጥ ለ7 ቀናት አንዳንድ ፍኝ ቆሎ እየበላ አንዳንድ ኒኬል በሶ እየበላ ማታ ላይ ማለት በጣም ሲጨልም። ከዛ ውጭ ጸሎት ስግደት ነው ያለው ነገርና 7 ቀን ቆየ እዛ። ከዛ በኋላ ሱባኤውን 7 ቀን ከዛ ደግሞ ጸበሉን ደግሞ አሁንም መጨረሻ ላይ 7 ቀን አድርጎ ሲጠመቅ ሲያገለግል ምን ሲል ቆየ። ከዛ እዛም እምነቱንና ጸበሉን ይዞ አጃና ሚካኤል ደግሞ የሚባል አለ እዛው ጻድቃኔ አካባቢ እሱም ጋር ሄደ። ሸንኮራ ዮሐንስም ሄደ። ያለውን ነገር ሁሉ በየቦታው እየዞረ ጸበልና እምነቱን እየሰበሰበ አመጣና ናሙሽ የሚገርመው ጸበል በትንሽ ነው አይደል የሚያዝ፣ እሱ ግን አይደለም በኩንታል ነው የሚሰበሰብ። በቃ በጣም በሚገርም ሁኔታ በኩንታል በቃ የሁሉም እንትን ተቋጥሮ በኩንታል ሞላ። በቃ እምነቱ ማለት ነው። ጸበሉም እንደዛው በጣም በብዛት በጀሪካን ምናምን አዘጋጀ። ከዛ ተመልሶ ወደ ገዳሙ ሄደ ማለት ነው። ወደ ምድረ ከብድ ገዳም ማለት ነው። አዲስ አበባ አስቀምጦ እነዚህን ነገሮች ሁሉ ሰብስቦ ከዛ ምድረ ከብድ ደግሞ በሰላም ደረሰና አባቶችን ሰላም ካለ በኋላ እዛ ትንሽ እነሱ ጋር ጊዜ ማሳለፍ ፈለገ እና ሙሽ ምክንያቱም ገዳሙን ለቆ ሊወጣ ነው በዛ ሰዓት ማለት ነው። እና ቤተክርስቲያን ይጸዳ ምን ይል ስለነበረ ቤተክርስቲያን አብሮ ማጽዳት ምን ማለት በቃ ሲያገለግል ምናምን ቆየና ናሙሽ ግን ስራውን ይሰራ ነበር። ናሙሽ የቤተክርስቲያን መገልገያ መቋሚያዎች እንዳለ እያጠበ ያጠራቅም ነበር ውሃውን እንደ እምነት እንደ ጸበል ማለት ነው። በቃ መቋሚያዎችን እያጠበ አንድ ላይ ያስቀምጣቸዋል ምናምን። ከዛ በኋላ መቋሚያ ገዛና አንድ መቋሚያ ለገዳሙ ተካና አንድ የሚወዳት መቋሚያ ስላለች እሷን ለበረከት ብሎ ያዘ። ከዛ አሁንም እንደዛው እንደተለመደው እምነቱን ያዘ። እዛ ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም የአቡነ ገብረ መንፈስ ቅዱስ ጺም በየዛፉ ተንጠልጥሎ አለ ማስታወሻነቱ ማለት ነውና ምድረ ከብድ ማለት አቡነ ገብረ መንፈስ ቅዱስ ነፍስ ከስጋቸው የተለየበት ስፍራ ማለት ነው። ስጋቸው እዛ ባይቀበርም ነፍስ ከስጋቸው የተለየበት ጌታ እግዚአብሔር ከመላእክቱ ጋር ገድሉ እንደሚለው አባቶችም እንደሚያወሩት ከቅዱሳን ጋር ተሰብስቦ ወርዶ ቃል ኪዳን የገባላቸው ስፍራ ናት። እግዚአብሔርም ወርዶ የረገጠው ቦታ ነው። እሳቸውም ነፍስ ከስጋቸው የተለየበት ስፍራ ነውና እጅግ በጣም የተከበረ ቦታ ነው። እና እዛ ገዳም ላይ ናሙሽ በሚኖር ሰዓት ስራ የግብርና ስራ አንዳንድ የማህበር ስራ ይባላል እዛ ሲወጣ እሱ አይችልም እና እጅግ በጣም ስለሚወዱት አሁን አንተ ሆኖ ስለዚህ ልትቀጥል ያሉት መጀመሪያ ላይ ሲገባ እንደማይችል ስለሚያውቁት እጁም የስስ የዛይን ስራ ልምድ እንደሌለው ስለሚያውቁ የአቡነ ገብረ መንፈስ ቅዱስ ያረፉበትን ቦታ እንዲያጸዳ እንዲጠርግ ማለት ነው። ይሄ ባህር ዛፉ ምኑ ቅጠሉ ሲራገፍ የእሳቸው ስፍራ ያረፉበት ስፍራ ታጥሮ ነው ያለው በግንብና በብሉኬት እና የታጠረው ብሉኬቱን ውሃን እንዲያጠጣና ያን ደግሞ እየጠረገ ቅጠሉን እንዲያጸዳ ምናምን ነበር የሚያዙት። ቀለል ያለ ጌሾ ወቀጣ ቁፋሮ ምናምን ብዙ ስራዎች አሉ የገዳም ስራ። እሱን አያስነኩትም አቅም እንደሌለው ምናምን ስለሚረዱ ስለሚወዱትም ማለት ነው። እና ናሙሽ በስተመጨረሻ ላይ በቃ ገዳሙንም ለቆ እንደሚወጣ ሲያምን እንደዛ የቤተክርስቲያኑን መቋሚያዎች በቃ ሲጸዳ እሱ ግን እያጸዳ ነው የሚመስል ግን እያጠራቀመ ነው ውሃውን እንደ እምነት ምናምንና የመጨረሻው ሰዓት እንደደረሰ አውቆ ናሙሽ ገና ቅሜ ሳይቀኝ ነበረ በገዳሙ ላይ ዛፎች መትከል የጀመረው ማለት የራሱ ማስታወሻ ተክሎ ማለፍ ስለፈለገ እና ናሙሽ ዛፎቹ ችግኞቹን ተክሎ ውሃ እያጠጣ ምን እያለ አድገዋል። አሁን ምናልባት
በዚህን ሰዓት ምን ያክል ትልቅ ሆነው ሊሆን እንደሚችል